አቶ ሶለንን እባካችሁ ወደ መድረክ ጋብዙልን። የመጀመሪያውን ሽልማት የሚሰጡልን እሳቸው ይሆናሉ። የ2025 አሸናፊ ዶክተር አብይ እንኳን ደስ አለ። ኮንግራቹሌሽንስ። ከጅማ ጀምሮ እናውቀዋለን ዶክተርን የተለያዩ ህፃናትን በማከም እንዲሁም አሁን አዲስ አበባ መጥቶ የራሱ ክሊኒክ መስርቶ ብዙ በሜዲካል ዘርፍ ብዙ ዕውቀቶችን እንድናገኝ እያደረገ የሚገኝ ዶክተራችን ነው። ከልብ አድርገን እናመሰግናለን ዶክተር አብይ። እንኳን ደስ አለ። Congratulations once again ዶክተር አብይ እንኳን ደስ አለ። ዶክተር አብይ ለመራጮች ለአድናቂዎች መናገር የምትፈልገው ነገር ካለ መድረኩ ያንተ ነው። Thank you so much ሁላችሁንም በጣም አመሰግናለሁ። ለዚህ ላበቃን ለቸሩ መድኃኔዓለም መጀመሪያ ክብር ምስጋና ይገባዋል። ከዛም በመቀጠል እዚህ አዋርድ ላይ እንድሳተፍ ለመረጣችሁኝ ከዛም ደግሞ ድምጻችሁን ለሰጣችሁኝ በጣም ብዙ ኢትዮጵያውያን ከልብ በጣም አመሰግናለሁ። ይሄ አዋርድ እኔ ሐኪሙኜ በዚህ ሰርቪስ ወይም ደግሞ በዚህ አገልግሎት ላይ የራሴ የምችለውን ነገር እያደረኩ ቢሆንም ደግሞ ከኔም በላይ የሆነ የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል እንዲሆንልኝ ስለ በትህትና መናገር እፈልጋለሁ። እግዚአብሔር ይስጥልኝ። ከዚህ በላይ መናገር የምችለው ነገር የለም። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። እንኳን ደስ አለ ዶክተር አብይ። በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. Adonai. ሰግጥ የታባት ትሰግጣለህ? የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለሁ ለዚች ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሐቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን። የ2025 ጂ-ፓወር ክሬቲቭ አዋርድ የዘመን አዋርድ ካቴጎሪ ተሸላሚ ቲስቶር ባይ ሶፊ አይስቶር ባይ ሶፊ ሁላችሁም የአይፎን ስልካችሁን እያወጣችሁ መቅረጽ ትችላላችሁ። ቲክቶክን በስራ በደንብ አድርጎ የተጠቀመ እውቁ ቲክቶከር ነው። እንኳን ደስ አለ አይስቶር ባይ ሶፊ እንኳን ደስ አለ። በድጋሚ ቫዝሊን ስልክ ተጠቃሚዎች እንግዲህ አይዟችሁ ዛሬ ጉዳችሁ ፈላ። ወደ እኔ አትምጪ።
ሶፊ እንኳን ደስ አለ። Congratulations to iStore by Sophie. ይህን ነገር ለሁለተኛ ጊዜ ነው በዚህ ዓመት 2025 ላይ ስናሸንፍ ማመስገን እፈልጋለሁ ሁላችሁንም። እንዳልተሳሳታችሁ እርግጠኛ ከሆናችሁልኝ ከመድረክ ላይ እወጣለሁ አመስግኜ። Thank you so much። ሶፊን እናመሰግናለን። አቶ ብሩክንም ሽልማቱን ስለሰጡልን ከልብ አድርገን እናመሰግናለን። አዎ በደንብ ማን ሊሆን ይችላል? እስቲ ገምቱ። ናሆም ፎንቲ። ናሆም ፎንቲ እንኳን ደስ አለ ናሆም። Congratulations to Nahom Fonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመርስ ኮሚኒቲ በጣም ነው የሚያስቀናው። አንድ ላይ አብሮነታችሁ፣ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። ናሆም ፎንቲ በድጋሚ እንኳን ደስ አለ። ሰላም ለእናንተ ይሁን። በመጀመሪያ ማመስገን የምፈልገው አምላኬን ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ፣ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቮት ላደረጋችሁኝ፣ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ናሆም እንኳን ደስ አለ። ልጥራው? ገምቱ እንጂ። የሚገምት ሰው አለ? መታፈሪያ። መታፈሪያ Congratulations to መታፈሪያ። መታፈሪያ እንኳን ደስ አለሽ። Best Musician or Producer Award. ላለፉት ዓመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቀዋለን መታፈሪያን። አሁን ደግሞ ከታዳጊዋ ልጁ ጋር አንድ ላይ በመሆን ይህንን ሽልማት በስተመጨረሻም አግኝቶታል። እንኳን ደስ አለ መታፈሪያ። Congratulations to መታፈሪያ for winning the Best Musician or Producer Award of G-Power TikTok Creative Awards 2025. መታፈሪያ ለመራጮች የሙዚቃ ስራዎችን ለሚወዱ የምትለው ነገር ካለ መድረኩ ያንተ ነው። በጣም አመሰግናለሁ። ክቡራትና ክቡራን እንደተባለው በጣም ታምራላችሁ ተብሏል። ሁላችንም እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ አዋርድ ለልጄ ነው የሚገባው። በጣም ብዙ ነገር ስደግፈኝ ስታግዘኝ የነበረች ልጄ ናት። አብራኝ እንግዲህ እስካሁን ድረስ በጣም ስላገዘች ልጄ በጣም ነው የምወድሽ። እግዚአብሔር ትልቅ ቦታ ያድርስልኝ። በጣም አመሰግናለሁ። የመረጣችሁኝን እውነት ነው ሰርተናል። ከ350 በላይ ሙዚቃዎችን በመስራት የብዙ ሰዎችን ህይወት ለመለወጥ ትልቅ ጥረት አድርገናል እና ይሄ እንዲሁም የሚያንስ ነው እንጂ የሚበዛ አይደለም። እግዚአብሔር ይመስገን። ለመረጣችሁኝ በመላው ዓለም የምትገኙ ወዳጆቼ በሙሉ እግዚአብሔር ያክብርልኝ። ይህንን እንግዲህ ነገር ላሳካችሁ ለድንግል ማርያም እንዲሁም ለልጇ ለልዑል እግዚአብሔር ክብረት ይስጥልኝ። እወዳችኋለሁ ሁላችሁንም።
በድጋሚ እንኳን ደስ አለ ልጅህም ይገባታል congratulations once again to መታፈሪያ and thank you for presenting this award singer ሳራቲ ማን ይመስላችኋል አይሰማም የካያ ቤተሰቦች የካያ ቤተሰቦች እንኳን ደስ አላችሁ የተለያዩ ኤዲቲንግ ቅንብሮችን በመስራት ታዳሚዎችን አፍ ያስከፈቱ ኤዲቲንጎችን በመስራት እናውቃቸዋለን ካያ ቤተሰብ እንኳን ደስ አለ congratulations to Kaya family የካያ ቤተሰቦች እንኳን ደስ አለ አንዳንዴ በሚያስለቅስ አንዳንዴ በሚያስቅ አንዳንዴ ደግሞ እንዲሁ በሚያስደምም ክሬቲቭ ኤዲቲንግ የካያ ቤተሰቦች በማሸነፍ እንኳን ደስ አለ እዚህ እስኪደርስ ራሱ ኤዲት እያደረገ ነው የመጣው ይሰማል አይሰማም ይሰማል ኦኬ በጣም ነው አመሰግነው አልহামዱሊላህ ብያለሁ ወላሂ እዚህ ጋር 500 አይ ቲንክ 700 ሰዎች ነበሩ ላይቭ ላይ ነው ኦሬዲ ያለውት ወደዚህ ስመጣ 2000 ሰው ገብቷል እና በጣም ደስ ብሎኛል ወላሂ ሰፖርተር ብዙ አለኝ እና ይሄ ለኔ ከስኬት በላይ ነው በጣም ደስ ብሎኛል ሰፖርት ያረጋችሁኝ ቮት ያረጋችሁኝ በጣም ነው ማመሰግነው ላይቭ ላይ ያላችሁ ኦሬዲ ፎሎወርስ ናችሁ በጣም ነው ወዳችሁ በጣም ነው ማመሰግናችሁ ቴንክ ዩ በጣም እንኳን ደስ አለ ካያ ሸላሚያችን የሆኑትም አቶ አብርሃምን ከርብ አድርገን እናመሰግናለን እንግዲህ የዘንድሮ ቤስት ሶሻል ኢምፓክት አዋርድ አሸናፊ ዋው በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው እንኳን ደስ አላችሁ ዶክተር አብይ Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ ማስተር አብነት አንዴ ወደዚህ መምጣት ትችላለህ ማስተር አብነት እባክህ ወደ መድረክ እንድትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክህናለን መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ ለኔ የተሰጠኝን ሽልማት በጣም አመሰግናለሁ የሚገርም ነው የሚገርም መልካምነት የሚገርም ወንድማማችነት ነው ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል እናመሰግናለን አመሰግናለሁ እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን የኢትዮጵያ ህዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ ለአብይ አንድ ነገር ብቻ ነው የሚመኝለት ዶክተር አብይ እግዚአብሔር ጤና ብቻ ይስጥ ስላከበርከኝ ለኔ አይገባኝም ምንም አልሰራውም እሱ ከሰራው ስራ አንፃር ይገባዋል በጣም ይገባዋል
እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ሕይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። Congratulations once again to our initial winner, Dr. Abiy, but then their brotherhood came to life. Dr. Abiy gave his award to Master Abinnet, and Master Abinnet gave it away once again to Melektenyao. We love them all, and thank you and congratulations. የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርማታል ብሩክ ኒውስ። ብሩክ እንኳን ደስ አለ። ላለፉት ዓመታት ዜናዎችን በትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለ በድጋሚ። በአመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉ እና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ብሩክ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ ነው። ተተኪ ማፍራት በጣም ደስ ይላል። በርታ። አመሰግናለሁ። በቅድሚያ ይህንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ
ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። መልካም ብሩክ፣ እንኳን ደስ አለ ለማለት እንወዳለን። በፍቅር ጉዞ ላይ ያላችሁ እጩ ሆናችሁ ያልተሳካላችሁ ሰዎች መልእክት አስተላልፏል። ባለትዳር ሁኑ እያላችሁ ነው። እንኳን ደስ አለ ብሩክ። የዛሬው ተስፋ የተጣለበት ማን ነው? እስኪ ባምሌ እንኳን ደስ አለ። ባምሌ ወደ መድረክ። Congratulations to Bamle for winning the Best Emerging TikToker Award for the G Power TikTok Creative Awards 2025. እንኳን ደስ አለ ባምሌ። ባምሌ ወደ መድረክ እባክህ። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ የነበረው ባምሌ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለ ባምሌ። በጣም በሚያስቁ ቪዲዮዎቹ እናውቀዋለን። ጥርሳችንን አያስከድንም። የሱ ቪዲዮ ከመጣ እናሳልፈውም። ሆዳችን እስኪያመን ድረስ የሚያስቀን ባምሌ ስላሸነፍክ እንኳን ደስ አለ። ባምሌ ወደዚህ አሁንም ተረጋጋ። እንደተመኘኸው አገኘኸው። ልጄን ሳምና ነው የምሰጥህ። ልጄን ሳሟት መጀመሪያ። እንኳን ደስ አለ በድጋሜ ባምሌ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ላበቃኝ ለድንግል ማርያም ልጅ ለእግዚአብሔር ትልቅ ክብርና ምስጋና አቀርባለሁ እና ለዚህ እንድበቃ ላደረጋችሁኝ ለሁላችሁም፣ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህን ዋንጫ አብሬ ብቻዬን አይደለም ያሳካሁት። ጓደኛዬ አወት አንዴ ወደዚህ ስመጣ አወት አንዴ ወደዚህ ነው መድረኩን አፍሮታል መሰለኝ። ለመምጣት እየፈለገ አይመስልም ጓደኛ። አው ያፍትኙ እየመጣ ይገኛል ወደ መድረክ። ጓደኝነት፣ ወንድማማችነት ዛሬ በዚህ መድረክ በሁለተኛ ጊዜ ይገርም ነው። ኢትዮጵያዊነት በዚህ መድረክ እየተመለከትነው እንገኛለን። በጣም ይቅርታ በመጀመሪያ እሺ፣ ሁላችሁንም በጣም ነው የምናመሰግነው እዚህ እንድንደርስ ላደረጋችሁን። ከመልእክተኛው ጀምሮ የደገፋችሁን ፎሎ ያደረጋችሁን በጣም ነው የምናመሰግነው። እዚህ ልንደርስ ያደረገን ፈጣሪያችን እሱ ክብርና ምስጋና ይውሰድ። እንኳን ደስ ያለ ባምሌ፣ እንኳን ደስ ያላችሁ ጓደኛሞች። አሸናፊው ዳዊት ታዬ። ዳዊት ዴቭ አሸናፊ ሆኗል። በተለያዩ እንቅስቃሴዎቹ የምናውቀው ዳዊት የዚህ ሽልማት ማለትም የቤስት ዳንስ ወይም ፐርፎርማንስ ሽልማት አሸናፊ ሆኗል ማለት ነው። እንኳን ደስ አለ ዳዊት። Congratulations to Dawit Taye for winning the Best Dancer or Performer Award of G Power TikTok Creative Awards 2025. እንኳን ደስ አለ ዳዊት ታዬ። ከኮቪድ ጀምሮ የተለያዩ ትሬንዲንግ ሙዚቃዎችን በመጠቀም ቫይራል የሆኑ የዳንስ እንቅስቃሴዎችን በማሳየት የምናውቀው ዳዊት ዘንድሮ በዚህ ዘርፍ አሸናፊ ሆኗል። እንኳን ደስ አለ ዳዊት።
በድጋሚ እንኳን ደስ አለ ዳዊት ታዬ። እንዴት ናችሁ? ሁላችሁም ሰላም ናችሁ? በስመ አብ ታስፈራላችሁ የሌለ ማለት ነው። በመጀመሪያ እዚህ እናንተ ፊት እንድቆም ለረዳችኝ በጣም ለመወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይደርስልኝ። በመቀጠልም ተንከባክባ ፍቅር ሳትቀንስ ምንም ሳይጎልብን በቃ ቃላት የለኝም ለሷና ላሳደገችኝ ለጀግናዋ እናቴ አበባ ትካቡ መኮንን ምስጋና ይድረስልኝ። ያው ማመሰግነው ሰው ብዙ ነው ባይዘበይ እና እንዳይደብራችሁ። አብሮ አደግ ጓደኞቼ የእናንተ ምኞት ነውና ሁላችሁንም በጣም ነው የምወዳችሁ። ያው ስማችሁን ቀጠረው እዚህ ጋር አይመጣውም፣ ለዛ ሁላችሁንም አመሰግናለሁ። ዳንሰኛው ጀማ በጣም ነው የምወዳችሁ ሁላችሁንም፣ የእናንተ ውጤት ነው። በመጨረሻም እኔም ቦት ላረጋችሁ ለሁላችሁም ከልብ አድርጌ አመሰግናለሁ። እዚህም ሀገር ላይ ውጭም ላላችሁ እንዳከበራችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንኳን ደስ ያለ። ይቅርታ ያው አንድ የምናገረው ነገር አለ፣ በዚህ አጋጣሚ ልናገረው። ወንዶችን አያካልልም፣ ሴቶች ሂውማኔር መሸጥ ጀምሬያለሁ። ሂውማኔር አዲስ ብላችሁ መምጣት መደወል ትችላላችሁ። በዘመነ አዋርድ የሚቀጥለው ዓመት ተሸላሚ ወይ እጩ ሆኗል። እዚሁ ጀምሮታል። እንኳን ደስ አለ ዳዊት ታዬ። Congratulations and thank you for our presenter Mr. Arvidsson. Best Sport and Fitness for Health Content አሸናፊ ዳናይ ካሊስተር። ዳናይ ካሊስተር እንኳን ደስ አለ። በተለያዩ ስፖርት ነክ በሆኑ እኛን ጤናችንን ጠብቀን ፊት እንድንሆን የሚረዱንን ቪዲዮዎች በመስራት የምናውቀው ዳናይ ካሊስተር የዚህ ሽልማት አሸናፊ ሆኗል። እንኳን ደስ አለ ዳናይ። Congratulations to Danai for winning the best fitness and health content for health. እንኳን ደስ አለ ዳናይ በድጋሚ። ስፖርተኛ አረማመዱ ራሱ ግርማ ሞገስ ያለው ነው አይደለ? ስትመለከቱት Congratulations to Danai for winning the Best Sports and Fitness for Health Content Award of the G-Power TikTok Creative Awards 2025. እንኳን ደስ አለ ዳናይ። ሰላም፣ እንዴት ዋላችሁ? በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ሲሆን በመቀጠል ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ታላቅ ወንድሜ ከልብ አመሰግናለሁ። ከልጅነቴ ጀምሮ እስካሁን ከጎኔ ያለውን አቡሌ በጣም አመሰግናለሁ። አሁንም በርትቼ አሳያለሁ። በመቀጠል ኮች ጌታቸው አቶ ጌታቸው የስዊት ቦክስ ባለቤት ይህንን እድል አመቻችቶ ይህን እንትን እስከ ኮችነት ያበቃኝ በጣም አመሰግናለሁ። ወይኑ አቁራሌም በጣም አመሰግናለሁ። የኢትዮጵያ ሕዝብ ሁሉም ቮት ያደረገኝ በጣም አመሰግናለሁ። እናም ደግሞ ማህበር ቁርምም ከልቤ ዘመስግን ይሞችኩም እናመሰግናለን ዳናይ። እንኳን ደስ አለ። አመሰግናለሁ። እንኳን በዚህ ዘርፍ አሸናፊ ሆንክ ለማለት እንወዳለን። እንኳን ደስ አለ ዳናይ Best Sports and Fitness for Health Content Award በማሸነፍ። በቤስት ትራቭሊንግ ኮንተንት
ዘርፍ አሸናፊ የሆነው ሰያ ኢትዮጵያ ነው። እንኳን ደስ አለ ሰያ። Congratulations to Saya. Saya, please give a warm round of applause to Saya. Congratulations for winning the best traveling content of G Power TikTok Creative Awards of 2025. ቤታችን ሆነን እንደተጓዝን ያህል እስኪሰማን ድረስ አብዛኛውን ጊዜ የሚያማምሩ ኮንተንቶችን በመልቀቅ የምናውቀው ሰያ እንኳን ደስ አለ። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁኝ ምን ኖሮኝ እዚህ እንዳደረሳችሁኝ ባላቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁን ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገሬ ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነውና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው ነው የሚሞትበት። 3 ሰው 4 ሰው ጭኖ የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነውና እንደው በቻላችሁት አቅም እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተም እንድትመክሩልኝ ስል አደራ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለ ሰያ። በቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝታል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። የታ አባቱ። ኦኬ፣ በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናፒ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናፒ ናሩተለ ናፒ ናፒ ናቢ ናቢ የታ አባቱ ናሩት ና ወንድሜ ጀግና። ኑ አንድ ነገር ልንገራችሁ ስለ ናፒ ማለት ነው። ስለ ናፒ አንድ ነገር ልንገራችሁ። ሁሌም ናፒ ስል ሰምታችሁኝ ታውቃላችኋ? እንግዲህ ናፒ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ እስቲ ናፒ። በጣም ደስ ብሎኛል። እዚህ መቆም አልመሰለኝም። የእውነት በጣም ቃላት ነው ያጠረኝ። በጣም ነው ደስ የሚለው።
ወንድማማችነት እንወዳቸዋለን። አንድ ነገር አለኝ እዚህ በኩል የምናገራችሁ ሁላችሁንም። እኛ ይሄ ሁሉ ውጤት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው። ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ምናምን መተን ነው ወደ ሶዶ ሄድን ያለ አብረን ነበረን። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ነው ፕሮግራሙን እንጓዝ የነበረው ማለት ነው። እና ብዙ ደረጃ አሳልፈናል። ይሄ አዶናይ ገና 10 ሚሊዮን ነው የምንገባው። ለኮንተንት ክሪኤሽን የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ ሁለታችሁ። የቴክ የአሁኑ ዙር አሸናፊ ቲቸር ዳኒ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ ሆነዋል። በስቴም ዘርፍ ማለት ነው። እንኳን ደስ አለ ቲቸር ዳኒ። Congratulations to Teacher Danny for winning this award. Congratulations once again, Teacher Danny. እንኳን ደስ አለ። ሃይ ስኩል እያለን ይከብዱን የነበሩ የፊዚክስ እውቀቶችን ቀለል ባለ ሁኔታ በስብቶ እያጎረሰ ለተማሪዎች እያደረሰ የሚገኘው ቲቸር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ። Teacher Danny, congratulations once again for winning the STEM award for the G Power TikTok Creative Awards 2025. እንደምን አመሻችሁ። እንግዲህ አትቀመጪም ብዬ ነው ይዣት የወጣሁት ከኋላ ዚፓ ተበላሽቶ ስለነበረ በሰበሩም ቦታ ሁሉ አዲስ ታሪክን በእኛ እየጻፈ እዚህ ላደረሰ ለልዑል እግዚአብሔር ክብርና ምስጋና ይሁን። በመቀጠልም ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት እዚሁ አዲስ አበባ ላይ በጎዳና ተዳዳሪነት ነበር የምኖረው። ከዛ ጎዳና ተዳዳሪነት ተነስቼ ዛሬ እዚህ ደረጃ እንድደርስ ወደ ቤቷ አስጠግታ ስትመግበኝ፣ ስታበላኝ፣ ስታጠጣኝና ጠረኔም እንዲቀየር ምክንያት ለሆነችው ለባለቤቴ ከፍ ያለ ምስጋና ማቅረብ እወዳለሁ። በመቀጠልም ራሱን ካፈር በታች አድርጎ ካፈር በላይ ደምቄ እንድቆም ምክንያት ለሆነኝ ለአባቴ ለአቶ ሻምበል እንዲሁም ደግሞ በጸሎቷና በምክሯ ለምታግዘኝ ለእናቴ ለወይዘሮ አለሜ ላቅ ያለ ምስጋናዬን ማቅረብ እወዳለሁ። ለመረጣችሁን ሁላ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ፣ በርታ፣ ቀጥልበት። ብዙ ወጣቶችን በቀላሉ ትምህርት እንዲረዱ እያደረካቸው እንደሆነ ለመመስከር እንወዳለን። በመቀጠል በዚህ ቻሌንጅ ላይ የተሳተፉትን ምርጥ 5 የነዚህን የሚያክል ገንዘብ ተሸላሚ የሆኑትን ቅደም ተከተሉ የተዘበራረቀ ነው። አንደኛ ምጠራው አንደኛ ወጥቷል ብላችሁ እንዳትሳሳቱ ቀድሜ ለማሳሰብ እወዳለሁ። 5ቱንም ወደ መድረክ እጠራና ማን አንደኛ፣ ማን ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የወጡትን ቀስ በቀስ አንድ በአንድ እጠራለሁ ማለት ነው። ስለዚህ ወደ መድረክ አሁን ስማችሁ የምጠራችሁ ኮንተንት ክሬተሮች እባካችሁ እንድትመጡ ጠይቃለሁ። በመጀመሪያ መርሃዊት ወደ መድረክ እንድትመጪ ጠይቃለሁ። አቤኒስ ወርልድ፣ ቤኪ 4 ኪሎ፣ ሚና ሙል እንዲሁም ሙተማና ብሩ እነዚህ 5 ምርጥ በጭላሎ ፉድ ኮምፕሌክስ አዋርድ ቻሌንጅ ላይ ምርጥ ቪዲዮዎችን ሰርተው ለብዙሃን እንዲዳረስ ያደረጉ ናቸው። ስለዚህ 5ቱንም መድረክ ላይ ጠርተን አሸናፊዎቹን ቀስ ብለን እናሳውቃቸዋለን። ተሳታፊዎቻችን ወደ መድረክ እየመጡ ነው። ምርጥ ቪዲዮዎችን በድራማቲክ በሆነ ኮንተንት በዘፈን በተለያዩ ሁኔታዎች አዋስተው የጭላሎ ቻሌንጅን ተወዳድረዋል። ከነዚህም ውስጥ እነ
ከነዚህ አምስቱ ደግሞ ከፍተኛ ደረጃን ይዘው አጠናቀዋል። ስለዚህ በቀጥታ የምናመራው በአምስተኛ ደረጃን ይዞ ወይም ይዛ ያጠናቀቀችውን ጠቅሳለሁ። የጭላሎ ቻሌንጅ አዋርድ የጂ ፓወር 2025 ክሬቲቭ አዋርድ አምስተኛ ደረጃን ይዞ ያጠናቀቀው አቤኒስ ወርልድ ነው። እንኳን ደስ አለ አቤኒ። የ100,000 ብር ተሸላሚ ሆኗል አቤኒ። Congratulations to Avenis World for winning 5th place. እሺ በቅድሚያ እግዚአብሔር የተመሰገነ ይሁን። ይሄ ስራ እኔ ልታይበት እንጂ በዚህ ስራ ላይ በቅድሚያ በጣም የተሳተፈው ወንድሜ ባማ ክሬቲቭ አለ። ባማዬ ዊ ሜድ ኢት። ይሄን የመሰለ ስራ ደግሞ ይሰራልን ፍሌክስ ዋይቲቲ ፕሮዳክሽን አለ። ይመችሽ ሞን እና ያው ከዚህም በኋላም ከዚህ በፊትም እንግዲህ ተሳክቶለታል። አቤኒ አንደኛ ነው ብላችሁ ካሰባችሁ የስኬቴ ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። እናመሰግናለን አቤኒስ። የዚህ ውድድር አራተኛ ደረጃን ይዛ ወይም ይዞ ያጠናቀቀው እንዲሁም በተመሳሳይ የ400,000 ብር የ100,000 ብር ተሸላሚ አራተኛን ደረጃ ይዛ አጠናቀቀችው መርሃዊት ናት። መርሃዊት እንኳን ደስ ያለሽ። አራተኛ በመሆን የጭላሎ አዋርድ ቻሌንጅን አሸንፈሻል። እንኳን ደስ ያለሽ። Congratulations to Merhawit for winning 4th place for the Chilalo Award Challenge for the G Power TikTok Creative Awards 2025. እግዚአብሔር ይመስገን። ያገኒ ለይ እግዚአብሔር ከምንም በላይ ነውና በእኔ አቅምና በእኔ ፍቃድ አይደለም። እዚህ ያለሁት በሱ ፍቃድ ነው። እሺ ሳድዬ ምንድነው? ሰላም በለኝ። ሰላም እሺ I love you. I love you. We love you too. እሺ ይቅርታ። ይሄ ሽልማት ማለት ነው ለእናቶች ይሁንልኝ። እናቶች ሆነው በብዙ ቻሌንጅ እያለፉ ያሉት ልጅን በብዙ መንከራ እያሳልፉ ያሉት በጣም ጠንካራ እናቶች እንደዚህ ማድረግ ትችላላችሁ፣ አቅም አላችሁ፣ ጎበዞች ናችሁ፣ እንችላለን። እሺ መራዊት እንኳን ደስ አለሽ። ጥሩ መልእክትንም ነው ያስተላለፍሽልን። እናቶች እንኳን ደስ ያላችሁ። ዛሬ ስለ እናቶች ሲነገር እኔ ቆየው በጣም ደስ ብሎኛል። እኔ ይህንን የጭላሎ ቻሌንጅ አዋርድ 3ኛ ደረጃ ይዞ ያጠናቀቀልንን የምንገልጽበት ሰዓት ላይ ነው። ማን ነው? 300,000 ብር ነው የሚሸለመው። 300,000 ብር። አዎ የ300,000 ብር አሸናፊ ጉተማና ብሩ እንኳን ደስ አላችሁ። ጉተማና ብሩ እንኳን ደስ አላችሁ። 3ኛ የጭላሎ ቻሌንጅ አዋርድ በማሸነፋችሁ የ300,000 ብር ተሸላሚ ሆናችኋል። Congratulations to Gutama and Birru. አንቺ አውሪ ማማ። እግዚአብሔር ይመስገን። ያው ተለፍቶበታል። ከጀርባችን ብዙ ጊዜ የሚሰሩ እናመሰግናለን። ይሄ ቦታ እንደማይገባ እናውቃለን። ያው ከጎናችን የነበሩት ወንድሞቻችን ራዳና አናንያ እናመሰግናለን።
እናመሰግናለን። አንድ ራዳ ወደ መድረክ ስለሚቻል እሺ በጣም ታምራላችሁ። በጣም እናመሰግናለን። ያው ይቻላል። ብሩና ጉተማ በጣም ጥረታቸውን በጣም ማድነቅ እፈልጋለሁ። ለአንድ ኮንቴንት የት ጥግ ድረስ መሄድ እንደሚቻል በደንብ ያሳዩናል። እያያችሁ ነው ስራቸውም ላይ። እኛም በደንብ ክሬቲቪቲያችንን እኔም በደንብ ክሬቲቪቲን አውጥቼ እንዳሳይ እነሱ መንገድ ሆኖኛል። በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። እና ምንጊዜም ሰው ማሰብ ያለበት ብዬ ማስበው ለሚያየው ተመልካች የሚያየውን ተመልካች አይን ማክበር አለበት ብዬ አስባለሁ። እስከ ጥግ ድረስ ዝም ብሎ መስራት ሳይሆን ከልብ ሲሆን ነገር ደስ ይላልና የተመልካችን አይን ያከበረ ነገር ሁሌም አሸናፊ ነው። ለኔ ሁለተኛ ቦታ ነው። ቴንክ ዩ ሶ ማች። በጣም እናመሰግናለን። ሁላችሁም እንኳን ደስ አላችሁ ለማለት እንወዳለን። Congratulations Kugutama and Birru and also Rada for giving us this beautiful speech. አሁን 1 ሚሊዮን ወይ 500 ሺህ ብር ማን የትኛውን ያገኛል የምንልበት ሰዓት ላይ ደርሰናል። አንደኛውን ነው የምናውቀው። አሁን አንደኛውን ብናውቅ የተሻለ ይመስለኛል። እኔማ ስለዚህ ከሁለቱ እዚህ ከቀሩልን ተፎካካሪዎች ተወዳዳሪዎች ምርጥ ቪዲዮ ሰርተው አንደኛ ወይ ሁለተኛ ደረጃን የያዙልንን የምናሳውቅበት ደረጃ ላይ ደርሰናል። የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ የጭላሎ ቻሌንጅ አሸናፊ አይሰማም፣ አሸናፊ ቤኪ 4 ኪሎ የሳይ ይቻላል። እንደምን ማርጊ እዚህ መድረክ ላይ ወጥቻለሁ። በጣም ደስ ይላል ጋይስ። ቤኪ እንግዲህ ከድሮ ጀምሮ ታውቁታላችሁ ኮንቴንት ሲሰራ በጣም በብዙ ካታጎሪዎች ላይ ኖሚኔት ተደርጎ ምንም ባለማሸነፍ ነው የምናውቀው። በጣም ደስ ብሎኛል። ይሄን አዋርድ በቤኪ 4 ኪሎ ስም እቀበላለሁ። ግባ እናውጣው። ቤኪ 4 ኪሎ እንኳን ደስ አለ። በወንድሙ በጓደኛው አማካኝነት ነው ሽልማቱን እየተቀበለ የሚገኘው። ይህ ማለት ሚናሙል ደግሞ የ500 ሺህ ብር አሸናፊ ይሆናል። የዚህ ቻሌንጅ ሁለተኛ ደረጃን ይዞ ነው ያጠናቀቀው። እንኳን ደስ አለ ሚናሙል፣ ሁለተኛ በመሆን የጭላሎ ቻሌንጅ አዋርድን በጂ ፓወር ቲክቶክ ክሬቲቭ አዋርድስ በማሸነፍ የ500 ሺህ ብር ተሸላሚ ሆነሃል። እንኳን ደስ አለ። ለአሸናፊዎች እንዲሁም ለተወዳዳሪዎች እጅግ በጣም እናመሰግናለን። ቤኪ እንኳን ደስ አለ። ላይቭ እየተከታተለ ይገኛል። ክብር ሁሉ ለእግዚአብሔር ይሁን። ገለቶማ ዱራን ዱርሳ ዋቀዮን ገለቴፈቹን በርባዳ itti aansuudhaan jaallattoonni koo hordoftoonni koo hawaasti koo marti akkan injifadhuuf kan na tumsaa turtan hundi keessan iyyuu baay'ee naa galatoomaa isinan jaalladhaa. Jajjabinni kun tumsi kun kan itti dhufe haa ta'u akkasumas maatii koo hiriyoottan koo maraa akkan injifadhuuf hawwii keessan kan ture kunoo guyyaa har'aa injifadheera. Hawwii keessan baga ijaan agartan isiniin jedhaa. Galatoomaa ulfaadhaa. Afaan keenyaan hojjechuun afaan keenyaan dorgomuun injifachuu dandeenya. Injifannoo biraa walitti deebina. Galatoomaa. እንኳን ደስ አለ ሚናሙል። ሸላሚዎቻችንን በክብር ከመመለሳችን በፊት አንድ ስፔሻል የሆነ አዋርድ እንዳለ ቀደም ሲል ነግረውናል። There is a special request.
with a generosity of Chelalo Food Complex that they want to award another yet creator. መጀመሪያ ቀደም ሲል እንደነገርኳችሁ 1.8 ነበር ለመሸለም የተስማሙት። ከዛ ተሳታፊዎቹን የሰሩበትን ላባቸውን ሲመለከቱ 200 ሺህ ጨመሩ። በተጨማሪም ደግሞ አሁን ከነዚህ ተወዳዳሪዎች በተለየ ስፔሻል አዋርድ ብለው ኮሜዲያን ቡርሳሞን ሸልሞታል። የ200 ሺህ ብር ተሸላሚ ሆኗል ኮሜዲያን ቡርሳሞ። ቡርሴ በመካከላችን ካለ ወደ መድረካችን እንድትመጣ ጠይቃለን። ኮሜዲያን ቡርሳሞ እባክህን በመካከላችን ከተገኘ ወደ መድረክ እንድትመጣልን እንጠይቃለን። ወደኛ እየመጣ ነው ኮሜዲያን ቡርሳሞ። Congratulations to the comedian upon special request for winning this special award from Chelalo Food Complex. አመሰግናለሁ። እሺ በመጀመሪያ ለሁሉም ነገር ከልብ አመሰግናለሁ። ለሁላችሁም ለቤተሰቦቼ አንድ ነገር መናገር ፈልጋለሁኝ። ያም ነገር ምንድነው? ዛሬ ያለሁበትን ጥንካሬ እንዲዝ ወንድ እንደሆን ሰው እንደሆን አባት እንደሆን ላደረገች ለልጄ ሩታ ወድሻለሁ። ከዛም በመቀጠል ደግሞ ከነ ድክመቴ ከነ ብዙ ነገሬ ይዛኝ ችላኝ ብዙ ነገሮችን እንድችል አድርጋ ያኖረችኝን ያገዘችኝን በድካሜ ከጎኔ የሆነችውን ባለቤቴን ላመሰግናት እወዳለሁኝ። እወድሻለሁ። ሁላችሁንም አመሰግናለሁ። ይሄን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። በመጨረሻም እዚህ ቲክቶክ ቻሌንጅ ላይ የተሳተፋችሁ በሙሉ ድርጅታችን ጭላሎ ፉድ ኮምፕሌክስ ከልብ እያመሰገነ ወደፊት በሚደረገው ቻሌንጅ ላይ በንቁ እንድትሳተፉ እናሳስባለን። ከዚህ በተጨማሪም የድርጅታችን በዚህ ወቅት ከኢትዮጵያ በአንደኛ ደረጃ ላይ የሚገኝ የምርት አምራች ድርጅት በመሆኑ የኦኬ ምርቶችን የመጀመሪያ ምርጫችሁ እንድታደርጉ እናሳስባለን። እናመሰግናለን። የ2025 ላይፍ ታይም አዋርድ አሸናፊ ዩቲናስ እንኳን ደስ አለሽ። የላይፍ ታይም አዋርድ አሸናፊ ሆነሻል። ዩቲ ሁለተኛውን የሽልማት ፕሮግራም እንግዲህ አሸንፋለች ማለት ነው። ለዛሬው ምሽት ሁለተኛ አዋርዷ ነው የሚሆነው። ዩቲናስ እንኳን ደስ ያለሽ። Congratulations to UT for winning the award. This award actually 2 times for the evening. እንኳን ደስ አለሽ ዩቲ። ተመልሼ መጣሁ። ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልሐምዱሊላህ ረቢል ዓለሚን። ይሄ ሽልማት ባይዘው ቀልድ አይደለም። ለ5 ዓመት ሳይፈርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም እናመሰግናለን ዩቲናስ። እዚሁ ሸላሚያችንን እዚሁ አስቀርተን ቀጣዩን የሽልማት መርሃ ግብር እናካሄዳለን። ቀጣዩ የሽልማት መርሃ ግብር ደግሞ የሚሆነው በቤስት ስፖርት ኢንፎርማቲቭ ኮንተንት ተወዳዳሪዎች አሸናፊ የሆኑትን የምንለይበት ነው። ብዙዎቻችን ብዙ ፉክክር ያየንበት ዘርፍ ነው። The next award is going to be the Best Sports Informative Content Award.
የቤስት ስፖርት ኢንፎርማቲቭ ኮንተንት አሸናፊ አቢዩኤል እንኳን ደስ አለህ። Best Sports Informative Content Award የጂ ፓወር ቲክቶክ ክሬቲቭ አዋርድስ 2025 አሸናፊ አቢ ኢዩኤል እባካችሁን በታላቅ ጭብጨባ ወደ መድረክ Congratulations to Abi Iyuel for winning the Best Sports Informative Content for the G Power TikTok Creative Awards 2025. ማሊያውንም ይዞ ነው የገባው። እንኳን ደስ አለ Happy Iyuel። የአርሰናል ደጋፊ ነኝ ግን በልቶታል። ጀማው እስቲ የዩናይትድ ደጋፊዎች አለ ግባለት ትገባና ተወጣዋለህ። በመጀመሪያ ፈጣሪን ማመስገን እፈልጋለሁ። አያቴን ማመስገን እፈልጋለሁ። እማሆይ አበበች ትባላለች። በጣም ነው የምወዳት። ከምንም በላይ ግን ማመስገን የምፈልገው ድምፅ የሰጣችሁኝ የእግር ኳስ ቤተሰቦች ከማንም ከምንም በላይ ዩናይትዳውያን ይኸውላችሁ አላረዛዝምባችሁም የአራዳ ልጆች ይሄ አዋርድ ማለት ነው የኛ የዩናይትዳውያን የአንድነታችን ምልክት እንዲሆን ነው የምፈልገው። እወዳችኋለሁ። አመሰግናለሁ። መልካም ምሽት። ከልብ አድርገን እናመሰግናለን። እንኳን ደስ አላችሁ። ሁላችሁም አሸናፊዎች እንኳን ደስ አላችሁ ለማለት እንወዳለን። በመቀጠል Congratulations to all of our winners for the night. በመቀጠል በዛሬው ዕለት አምረው ደምቀው ቆነጃጅተው ይህንን ኢቨንት ላይ ደምቀው ከሁሉም በላይ ሻይን አድርገው የታዩንን ቤስት ድሬስድ አዋርድ የምንሸልምበት ዝግጅት ላይ ደርሰናል። Our next continuous awards will be for our best dressed guests of the evening. ስለዚህ በዚህ ዛሬ ባየናቸው አለባበሳቸውን የወደድናቸው የተወሰኑ እጩዎችን እጠራለሁ። ከዛ የሚያሸንፈውን ሰው የሚሸልሙልን ደግሞ የጂ ፓወር ተወካይ የሆኑት ሚስተር ፒተር ይሆናሉ። Please welcome to the stage G Power's representative to give out the award after we announce the nominees. የዚህ አዋርድ እባካችሁ ሚስተር ፒተርን ወደ መድረክ ጋብዙልን። ይህን ሽልማት ለማሸነፍ ዝርዝር ውስጥ የገቡት ናሆም ፎንቲ፣ ፊልሞን ካሳይ፣ ጄስቢ ቢዩቲ ኤንድ ፋሽን፣ ጆሲ ሙርሲ ቆንጅየው እንዲሁም ራቼ ናቸው። በወንዶች ዘርፍ ለሽልማቱ እጩ የሆኑት የሚከተሉት ናቸው። በወንዶች ዘርፍ ምርጥ አለባበስ በመያዝ ከሁሉም አምሮ ቆንጅቶ የተገኘው እንደ ስሙ ቆንጆ የሆነው ሙርሲ ቆንጅየው ነው። Congratulations to Mursi, the beautiful Mursi, for winning the best dressed male category for the G Power TikTok Creative Awards 2025. ሙርሲ እንኳን ደስ አለ። በመቀጠል በዚሁ አዋርድ በሴቶች ኖሚኒ የሆኑትን እጠራለሁ። ሌንዚ፣ ጃኒ፣ ቡኮሎጂ፣ ህሊና፣ ሉአል፣
እንዲሁም ዩቲናስ ናቸው በሴቶች የዚህ ውድድር ተፋላሚ የሚሆኑት። መድረክ ወጥቼ አላውቅም። ይቅርታ፣ አንድ ነገር ብቻ ከእናንተ የምፈልገው ያደግኩ ዛሬ እንግዲህ ልሸልም የመጣሁት በጣም የዘነጠ ያማረበት ኢቨንቱን ድምቅ ያደረገ ሰው ነው። ለኔ ሁላችሁም አንደኞች ናችሁ። ሁላችሁም ጭብጨባ ለሁላችሁም። Best dress on the day of the event. ስለዛ ማን ዘንጦ እንደመጣ ማን ይመስላችኋል? ዩቲናስ ምርጥ አለባበስን የለበሱ እንስቶችን የአፍተር ፓርቲ አጋራችን የሆነው ዋልዳስ ላውንጅ ሽልማት እሸልማለሁ ብሎናል። ይህንን ሽልማት የሚሸልሙልን ደግሞ የዚህ ላውንጅ ባለቤትና ዋና ስራ አስኪያጅ የሆኑት አቶ ተሱ ኪሮስ ናቸው። እባካችሁ አቶ ተሱ ኪሮስን ወደ መድረክ። ፊት ነው የምናገረው። ዲዛይነር አፍቶሮ ዲዛይን ነው የምትባለው። የቤት እመቤት ናት። በጣም ወጣት ናት እና አርገሸዋል። በጣም ደስ ብሎኛል። አመሰግናለሁ። ሄሎ፣ ሁላችሁም እዚህ ያላችሁት ስፔሻሊ ሶል እና ይሄ ቲም ይሄን ለማዘጋጀት እንዴት ከባድ እንደሆነ በጣም ስለማውቀው ስራውን በጣም ታንኪው ለማለት ነው። ሁላችሁም እዚህ የመጣችሁን ዛሬ ዘ ቤስት ድረስ አይ ቲንክ እኔ የምሸልማት በጣም ደንበኛ ላይ የሆነችው ጃኒ ነው። ቫርዳስ የሚሸልምሽ ፕሊዝ ካም ቱ ዘ ስቴጅ። ጃኒ ቤስት ድሬስድ ፊሜል ባይ ቫርዳስ ዊነር ሆናለች። እንኳን ደስ አለሽ ጃኒ። ምርጥ የቫርዳስ የሴቶች አለባበስ አሸናፊ ሆነሻል። የጃኒ ቀሚስ በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን፣ እንዲሁም ደግሞ እንኳን ደስ ያለሽ። አመሰግናለሁ። ወዳችኋለሁ። እናመሰግናለን። አሁን ሁላችሁም በጉጉት ስትጠብቁት የነበረው የዓመቱ ምርጥ ቲክቶከር የምንሸልምበት ሰዓት ላይ ደርሰናል። የዚህ ሽልማት አሸናፊ ደግሞ ከመቼውም ጊዜ በላይ ለየት ባለ ሁኔታ የመኪና ተሸላሚ ይሆናል። For now, the most anticipated moment of the evening. And this award does not only give them just an award, but also a car that is by Utopia Technology, our technology partner.
ኢትዮጵያ ቴክኖሎጂስ ሀገር በቀል የሆነ የቴክኖሎጂና ኢቭ ኤሌክትሪክ ቪሂክሎችን በማስመጣት እንዲሁም የተለያዩ ኤሌክትሪክ ቪሂክሎችን ብቻ በመያዝ የታክሲ አገልግሎትን በመስጠት ላይ የሚገኝ ድርጅት ነው። የቴክኖሎጂ ፓርትነራችን ነው። የሽልማት ፓርትነራችን ነው። Thank you, Ethiopia Technology, for being our technology partner. ዝግጁ ናችሁ አሸናፊውን ለመስማት? Are you ready? ተዘጋጅታችኋል ወይ? ስትጠብቁት የነበረው ጊዜና ሰዓት ላይ ደርሰናል። ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬን እባካችሁ ወደ መድረኩ ጋብዙልን። Please welcome to the stage our beloved artist, amazing Sarawit Fikre, to present the award for the Creator of the Year. የሽልማት መርሃ ግብር ዛሬ እዚህ ጋር አያበቃም። ወደ ቫርዳስ ላውንጅ አብረን እንጓዛለን። ሁላችሁም አብራችሁ ትሆናላችሁ ብለን ተስፋ እናደርጋለን። ቲክቶክ ክሬተር ኦፍ ዘ ይር አዋርድ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ የሆኑት እሺ የሽልማቱን ከመስጠታችን በፊት የኢትዮጵያ ቴክኖሎጂስ የዚህ መኪና ሽልማት ያቀረበልን ድርጅት ዋና ስራ አስፈጻሚ የሆኑትን አቶ አዶኒክን እባካችሁ ወደ መድረክ ጋብዙልን። ሽልማታችንን ከመስጠታችን በፊት እባካችሁን የኢትዮጵያ ቴክኖሎጂ ሲኢኦ እና ኦነር የሆኑትን አቶ አዶኒክን ወደ መድረክ እንጠራለን። Please welcome to the stage the CEO of Ethiopia Technology, Mr. Adonik, our technology partner, who will be giving out the first ever award, the first kind in TikTok awards, powered by G Power. Now to present TikTok Creator of the Year. We have a small speech by Ethiopia Technology CEO, Mr. Adonik, before we give out our award. እየጠበቃችሁት ያላችሁት ሞመንት ከዚህ በላይ እንዳይገፋባችሁ እባካችሁን ገስታችን የሚናገረውን አጭር ንግግር ሰምተን እንመለሳለን። ሰስፔንሱ እያደገ ነው። እባካችሁ በትዕግስት ጠብቁን። አንዴ በጸጥታ መልእክታቸውን ካዳመጥን በኋላ ቀጥታ ወደ ሽልማታችን እንሄዳለን። እናመሰግናለን ለትዕግስታችሁ። ይሰማል? እባካችሁን ድጋፋችሁን በጣም እያደነቅንና እያከበርን ወደ ሽልማት ፕሮግራማችን ስንጠብቁት የነበረው ሰዓት ላይ ከመድረሳችን በፊት አጭር ንግግር እንዲያደርጉልን አቶ አዶኒክ እዚህ ተገኝተዋል። ስለዚህ በጥሞና እንድታዳምጧቸው በትዕግስት እንድጠብቋቸው እንጠይቃለን። እሺ፣ አመሰግናለሁ። ኢነርጂያችሁ በጣም ነው የሚያምረው። ሁለታችሁም እንግዲህ ሁለት በጣም ትላልቅ እጩዎች አሉ። ኦልሬዲ እንዳሸነፋችሁ ነው ሁለታችሁም በዚህ አጋጣሚ የሚሰማኝ። ድርጅታችን ኢትዮጵያ ቴክኖሎጂም ይህንን ፕሮግራም ወይ ደግሞ ይህንን ስፔሲፊክ አዋርድ ስፖንሰር ስላደረገ ከፍተኛ ክብር ይሰማዋል። ኢትዮጵያ ቴክኖሎጂ በኢትዮጵያ የመጀመሪያ ጊዜ ኤሌክትሪክ መኪናዎችን በማስተዋወቅ እንዲሁም በ2020 የመጀመሪያውን የኤሌክትሪክ ቻርጂንግ ስቴሽን ፓተንቱን ወስደን እየተንቀሳቀሰ እንገኛለን። አሁን ደግሞ መኪናዎችን በአፎርደብል በሆነ መልኩ ለክላይንቶቻችን ለማድረስ ብዙ ስራዎችን እየሰራ እንገኛለን። ከነዛ ውስጥ አንደኛው የቬሂክል ፋይናንሲንግ ሲስተም ዴቨሎፕ አድርገን እሱን ፓተንት አድርገን እየሰራ እንገኛለን። ከዛ ደግሞ በጣም ዩኒክ የሆነ ፊቸሩን አንዱን በነግራችሁ ደስ ይለኛል። ሰዎች በቀን ከ300 ብር ጀምሮ እየቆጠቡ በመኪና ዕቁብ የመኪና ባለቤት የሚሆኑበትን ሲስተምም ይኸው እየሰራ እንገኛለን። ሁሉንም ፕሮዳክቶቻችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ኢትዮጵያ ኢታክሲ እየመጣን ነው።
አፎርደብል እና ኮምፎርታብል የሆነ ራይድ የምትጠቀሙበት ጥሩ ሲስተም ይዘን መጥተናል። በፕሮዳክታችን በቅርብ ላውንች ስናደርግ አይታችሁ ደግሞ አስተያየት እንድትሰጡን ከወዲሁ እንጠይቃለን። በጣም አመሰግናለሁ። አዶናይ እና ዩቲና ዝግጁ ናችሁ? ሁላችሁም አንዴ ይቅርታ፣ አንዴ እባካችሁ ጸጥታ። እሺ የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን። እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። ይከፈት በሉ አንድ ላይ። TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ፣ እባካችሁ እንድትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱ እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች፣ እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. ሾጊት ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው።
ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ። አይዞህ። ነገር የለም፣ ተረጋጉ። ቲክቶክ ክሪኤተር ኦፍ ዘ እሺ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁም ደስ አለ። ቴሉ ከኋላው ቴንክ ነይ ሰግጥ 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 ሰግጥ። እሺ ድምፄን አጥቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025ቱ የጂ ፓወር ቲክቶክ ክሬቲቭ አዋርድን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው እሺ፣ ሁላችንም በአዳስ እንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን በአማረ ሁኔታ ያጠናቀናል።